ሰላም የቦረና ህዝብ በጣም ችግር ላይ ነው ያለው። ሁላችንም ድምጻችን ልናሰማ ይገባል። ይሄ ጉዳይ በጣም ትኩረት ማግኘት አለበት ብዬ አስባለሁ። በጣም ነው የሚያሳዝነው ወገኖቼ፣ የደረሰባችሁ ሳለው ነገር በጣም አዝናለሁ። ያው በአካል ተገኝቼ መራት ባልችልም ግን ድምጽ በመሆን ከጎናችሁ እንደሆንኩ ላሳያችሁ ፈልግ ለትኮ ከስዊድን ቀጥሎ እስረኛም ፖሊስም የሌለባት ሀገር እኮ ነው። እዚህ አካባቢ ጥል ካለም የሚነሳው በግጦሽ በከብት ምናምን ነው እንጂ ሌላ ጥል የለም። ቦረና ውስጥ እኮ ሴት ልጅ እንደምትከበረው አዲስ አበባ ራሱ እኮ አትከበርም። እሺ ማርያምን አይገባቸውም። ውሃ ተጠይቀው ወተት የሚለግሱ ህብረተሰቦች አሁን ግን ከብቶቻቸውን የሚያበሉት አጥተው ቤቶቻቸውን እያፈረሱ ለከብቶቻቸው ሲሰጡ ስትመለከቱ ምን ይሰማቸዋል? እኔ የገሌ ነኝ ሳትሉ ሁላችንም በአንድነት ለቦረና ህዝብ ድምጽ እንሁን። እግዚአብሔር ያክብራል። ይቺ የምንኖርባት ኢትዮጵያ ሀገራችን ከእለት ወደ እለት የባሰ ችግር ውስጥና ማጡ ስትገባ ማየት እንዴት ያማል። በጣም የሚያመው ጉዳይ ደግሞ ለዚህ ችግር ወይም ደግሞ ምጥ ለሆነ ጉዳይ መፍትሄ የሚሰጥላት አካል አለመኖሩ እንዴት እጅግ በጣም ልብ ይሰብራል። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰብ፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ዛሬም እንደተለመደው በትኩስና በትክክለኛ በእውነተኛ መረጃ ከተፍ ብያለሁ። ቻናሌ አዲስ የሆናችሁ ሁሌም ቢሆን ትክክለኛ እውነተኛ ፈጣን መረጃ እንዲደርሱት ይህንን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። እንደዚሁም ቤተሰብ የሆናችሁ ይህ ቪዲዮ ለሁሉም ሰው እንዲደርስና ሁላችንም ተባብረን ለዚህ ለቦረና ህዝብ የተቻለንን ሁሉ ድምጽ እንድንሆን ይህን ቪዲዮ ለወዳጅ ዘመዶ ሼር በማድረግ እንደዚሁም ደግሞ የተሰማችሁን ሀዘን ኮመንት ላይ በመጻፍ እባካችሁ ድረሱላት የሚል ኮመንትን በመጻፍ እንደዚሁም ደግሞ ላይክ በማድረግ ለብዙሃን እንዲደርስ ቪዲዮ የመጣብንን ችግር በጋራ እንድንወጣ ላይክ እንድታደርጉ እየጋበዝኩኝ ወደ ዕለቱ መረጃ አልፋለሁ። እንግዲህ በአሁን ሰዓት ላይ እዚሁ ኢትዮጵያው ሀገራችን ውስጥ በቦረና ዞን እጅግ በጣም ከፍተኛ ድርቅ ተፈጥሮ ሁሉም ዜጋ ሁሉም እዛ የሚኖር ማህበረሰብ እየተሰቃየ እየተራበ እየተጠማ ከብቶቿ ሳይቀሩ ለከብቶቿ ጭምር የምታበላው አታ የገዛ ቤቷን እያፈረሰች የምትቀልብ ይቹ ምስኪኗ ሀገር እጅግ በጣም ማየትና መስማት እንዴት ያስከፋል፣ እንዴትስ ልብ ይሰብራል። በጣም እጅግ በጣም ልብ የሚሰብረው ደግሞ ለዚች ሀገር ትክክለኛ ወይም ደግሞ መፍትሄ የሚሰጣት የመንግስት አካል አለመኖሩ ሲታይ እንዴት ልብ ያደማል። የቦረና ማህበረሰብ ማለት እኮ ውሃ ተጠይቆ ወተት የሚያቀርብ የፍቅር ሀገር የፍቅር ማህበረሰብ ነው። ለዚች ሀገር እውነት ይሄ ድርቅ ይገባታል ወይ? አዎ ድርቅ ፈጣሪ እንግዲህ ያመጣው ጥሎሽ ሊሆን ይችላል። ነገር ግን የመንግስትም አካል ሆነ የትኛውም የበጎ አድራጎት ወይም ደግሞ ባለሀብት ነኝ የሚሉ በተለያዩ ክፍል ያሉ ኢትዮጵያውያን ወይም ደግሞ ትውልደ ኢትዮጵያውያን ምን ይሰራሉ? አይደርሱላቸውም ወይ? ይሄ የሁሉም ሰው ጥያቄ ነው። አሁንም ቢሆን ለቀሩትና ላሉት ሰዎች ለቀሩት እንስሳቶች እንድረስላቸው ባለሀብቶች ከያላችሁበት የምትችሉትን በማሰባሰብ ለዚች ለቦረና ዞን እባካችሁ እንድረስላት የመንግስት አካልስ ምን እስኪሆን ነው የሚጠበቀው? ወደ ውጪ ለቱርክ ህዝብ አለው ብለ እርዳታን ከመስጠት ይልቅ መጀመሪያ የሀገርህን አታስተካክልም ወይ? የራሱ አሮባት የሰው ታማስላለች። ለምን እንሆናለን? መንግስት እባክህን የትነ እንድረስላቸው። ሁላችሁም ድምጽ ብታሰሙ ልትሰሙ የምትችሉ መንግስታዊም ሆነ መንግስታዊ ያልሆናችሁ አካላቶች እባካችሁ በምትችሉት አቅም ለዚህ ለቦረና ህዝብ ድምጽ አሰሙ። ይህ የቦረና ህዝብ እኮ ሄዶ ውሃ ለጠየቃ ወተት የሚያቀርብ ንጹህ ፍቅር ያለው ምርጥ ኢትዮጵያዊ ዜጋ ነው። ይቺ በአረንጓዴነቷና በለምለምነቷ የምትጠራው ኢትዮጵያ ይህንን ትልቅ ጉዳዩን ጉያዋ ከታ ሌላ ሀገር ልትረዳ መሄዷ ምን? ያም ሆነ ይህ አሁን ላይ የተፈጠረው የቦረና ህዝብ ላይ ያለው ነገ በኔ ነውና ሁሉም ኢትዮጵያውያን በሚችለው አቅም በገንዘብ መደገፍ የሚችል ይችን ሀገር በገንዘብ እየደገፈ እንደዚሁም ደግሞ ባለሀብት የሆናችሁ በጎ አድራጎት አንድ ላይ በማሰባሰብ ለዚች ዞን ለዚች ቦረና ህዝቦች ሊደረስላቸው ይገባልና የምትችሉትን አድርጎ እንደዚሁም ደግሞ ተሰሚነት ያላችሁ የተለያየ የሶሻል ሚዲያ የምትጠቀሙ ዩቲዩበሮች፣ ቲክቶከሮች
ፌስቡክ እንደዚሁም ደግሞ የተለያየ የሶሻል ሚዲያን ኢንስታግራም፣ ሌሎችንም የምትጠቀሙ በሙሉ ለዚች ሀገር ድምጽ እንድትሆኑ በዚሁ አጋጣሚ መልእክቴ መናገር እፈልጋለሁ። እንደዚሁም ደግሞ መርዳት ማገዝ የምትችሉ ሁላችሁም የምትችሉትን እንድታረጉ እና እስካሁን ያለቀው ህዝብ አልቋል፣ ያለቀውም እንስሳ አልቋል። ነገር ግን አሁን ላሉትም እንድረስላቸው። ነገ እኛ ላይ ወይም ደግሞ የትም ቦታ እንሁን የትም ምንም ነገር ባለመከሰቱ ምንም አይነት ዋስትና የለንምና ልንደርስላቸው ይገባል። እባካችሁ ኢትዮጵያውያን የምትችሉትን ሁሉ አድርጉ። ያው ፈጣሪ ይቅር ይበለን፣ የሁላችንም ኃጢአት ነው ይህን ሁሉ የሚያመጣው። እነሱ ተጠቂ ቢሆኑም የዚህ ሴራ ጠንሳሾች ሁሉም ኃጢአተኛ ሰው እንደሆነ ሁላችንም የምናውቀው ነው። ምክንያቱም ረሃብ ወይም ደግሞ ድርቅ ሲከሰት ቁጣ እንደሆነ በየትኛውም ሃይማኖት ግልጽ የሆነ ነገር ነው። ስለዚህ አቅም ያለው አቅሙ እየረዳቸው፣ አቅም የሌለን ደግሞ በጸሎት እያሰብናቸው ይህንን የቦረና ህዝብ ካለበት ችግር እንዲወጣ ሁላችንም የተቻለንን መስዋዕት መክፈል እንዳለብን ግልጽ ጉዳይ ነው። ይህንንም አጥብቄ መናገር እፈልጋለሁ። ሰሞኑኛ ኢትዮጵያ ውስጥ የምንሰማቸው የተለያዩ አደጋዎች እንደዚሁም ደግሞ የሞት ብዛቶች አልፎም ደግሞ የሃይማኖት ንትርኮች፣ አሁን ሰዓት ላይ ደግሞ የምናየው የራብ ነገር ሁሉ የራብ የድርቀት ክስተት ሁሉ የኛው ኃጢአት የኛው መጥፎ ነገሮች ጥርቅም እንደሆነ ግልጽ ነውና ኢትዮጵያ እንግዲህ ፈጣሪ በምህረቱ ኢትዮጵያን ይጎብኝልን፣ ወደ ቀድሞ ፍቅሯ አንድነቷ ይመልስልን። ይቺ ሀገር ስንት ሰማዕታት የሆኑላት ሰው ነው እንግዲህ ሰማዕታት ሆኖ ለሰው ልጅ አሁን ላለው የሰው ልጅ በነፃነት እንዲኖር ሰው የተከፈለበት አድዋ ላይ ለነፃነቱ ነው እንጂ ሁሉ እንዲፈጠርበት አይደለምና ሁላችንም በጸሎት ሀገራችን ወደ ተሻለ ልምላሜዋ ወደ ጠፋው ፍቅሯ እንድትመለስ እናስባት እላለሁ። ፈጣሪ ህዝቦቿንና ኢትዮጵያን ይባርክ።